በጣም አስነዋሪ ነውና ምን ልሁን? ድሮማ ናሆምን እኔ አስሬ እኮ የምገርፍ ሰው ነበር። ዛሬ ደግሞ ያው ባለትዳር ነውና እሱ በቤቱ የሚኖር ስለሆነ በራሱ የሚተዳደር ስለሆነ አሁን መግረፍ አልችልም። በራሱ ስላለ ማለት ነው። ብገርፈው አልጠላም። ይህን ቪዲዮ የምታይ ከሆነ ነግሬሃለሁ ጣለው። እኔ ለማንኛውም ግን እንደ ሪሞርክ ከኋላ እያስከተልክ ያለውን ነገር ቶሎ ብለህ በአሁኑ ሰዓት ዛሬ ጀምሮ እኔ የምነግርህን ስማ፣ ብትተው ይሻላል። በኋላ ለህይወት፣ ለቤት፣ ለትዳር፣ ለልጆች በጣም መጥፎ ነገር እየሆነ ነው። ራስን እየጎዳህ ነው። ራስን እየጎዳ ነው። ይታወቅ። አሁን ሰላም ሰላም የኔ ቤተሰቦች እንደምን አላችሁ? ደህና ናችሁ? እንግዲህ ዛሬ በእኔ ቻናል መጥቻለሁ። እንዴት መጣሽ ምትሉኝ ትችላላችሁ። ከዚህ በፊት ለቅቄያለሁ፣ እስካሁን ድረስ አልለቀኩም በአንዳንድ ጉዳዮች። ዛሬ መጥቻለሁ። እንግዲህ እንደምን ናችሁ? ደህና ናችሁ? እንግዲህ እኛ በጣም ሰላም ነን፣ ደህና ነን። እንግዲህ ዛሬ በእኔ ቻናል የመጣሁበት እንግዲህ በናሆም ዙሪያ አባትየው ምንም አይነት ሀሳብም የሰጠው አስተያየትም የሰጠው ነገር የለም። እኔም ያው በቅርብ ወደዛ ስለሚሄድ ያለውን ሀሳብ የራሱን ሀሳብ መንገር አለበት፣ ነገሮች እዛ እንዳይከብዱብኝ ብዬ ነው እንግዲህ ሀሳብ ይዤ የመጣሁት። ቤተሰብ ከእናንተ የሚደበቅ ነገር የሚሰወር ነገር የለም። ሰምታችኋል፣ አይታችኋል። ያው በአካል ባታዩትም እኔም በአካል ያየሁት ነገር የለም፣ ግን ባየነው መሰረት በቪዲዮ ብዙ ነገር አይተናል። እኔም ያው በስልክ ከሷ ነው የምገናኘው፣ እሱ ከኔ ጋር አይገናኝም እና ከኛም ጋር የኛንም ስልክ አነሳም እና አሁን ደግሞ ወደ እሷ ለመቅረብ ፈልጎ እንግዲህ ሽምግልናም ይሁን ልመናም ይሁን መጥቷል። ነገር ግን ልትቀበል አልቻለችም። እንግዲህ እስቲ መሆን ያለበትን ነገር እናያለን። እስቲ ስኬት ይሆን የሚለውንም መጨረሻው ምን ይሁን፣ በይቅርታ ብቻ መምጣት ሳይሆን መጀመሪያ ብሎ ፈልጓት የሄዳት ሴትስ እንዴት ነው? የት ናት? እሷንስ ምን አድርጎ ነው ወደዚህ ሊመጣ የቻለው? ምንድን ነው ምክንያቱ? ያንንም ማወቅ ስለሚያስፈልገኝ ነው። ምንም እናት ብሆንም ለሱ እናት ብሆንም የውብዬ ነገር ያሳስበኛል። ልጄ ናትና ምናልባት ሰዎች በራሳቸው አገማመን ልትገምቱ ትችላላችሁ። ሰው እንደየራሱ አቋም ነው ያለው። እንግዲህ እኔ ከአቋሜ ዝንፍ የምለው ነገር የለም። በእርግጥ የተጣላ ይታረቅ፣ አዎ ይታረቅ። ትዳር መፍረስ የለበትም፣ አዎ መፍረስ የለበትም። ነገር ግን እንዲቀጣልኝ ነው የፈለግኩት። መጀመሪያ ሰምታችኋል። ቅጣቱን እንዲያቀኝ የተበደለበት ተበድሎ አይደለም ከቤት ፈርጥጦ የወጣው፣ በድሎ ነው ከቤት ፈርጥጦ የወጣው። ስለዚህ እንደበደላት እሷም የራሷን አቋም ይዛለች። ጥሩ ነው። ነገር ግን እናትም አባትም አይተዋል፣ የእሷም አሉ። መሆን ያለበትን ነገር እንግዲህ ከነሱም ጋር ሆነ ብቻዬንም ሆንኩኝ ያለውን ነገር ለመጨረስ ብዬ መሄድ አይቀርም። እሷንም ለመመረቅ ሄዳለሁ። ስለዚህ እስቲ ያለውን ነገር አባትየው ደግሞ እስካሁን ድረስ ምንም አይነት በሱ ዙሪያ ሀሳብ አልሰጠም። ለሱ ምን አይነት ሀሳብ ይሰጣል፣ ለውብዬስ ምን ይላል የሚለውን ከሱ ደግሞ እስቲ አባትየው እንሰማለን። እስቲ ምን ይመስልሃል አንተ? እስካሁን ድረስ ያው በወሬ ደረጃ ሰምተሃል፣ አንዳንድ ነገሮችንም ቪዲዮዎችንም አንዳንድ ነገሮችንም አይተሃል እና አሁን ናሆምን ምን ትለዋለህ? ለአንተም ስልክ አያነሳም፣ ለእኔም ስልክ አያነሳም፣ ለማንም ስልክ አያነሳም፣ ለቤተሰብ። ስለዚህ አንተ ምን ትለዋለህ? እሺ ቤተሰብ እንደምን አረፈዳችሁ? እንደምን ቆያችሁ? እርግጥ እኔ አሁን ይህን ከሰማሁ በኋላ በጣም ነው ያዘንኩት። እኔን አላስተማርኩትም። እሱን በስነ ምግባር ታንጾ እንዲያድግ ነው ያደረኩት እንጂ አንድ ሰው ስጋ ደግሞ ከተቀበለ በኋላ ወደ ሌላ ሴት እንደማይሄድና እንዲህ አይነት ስራ አስከፊ ስራ መስራት ህገወጥ ስለሆነ እኔም አልደግፈውም። ልጄ ምን አደረገችና ነው እሱ ወልዳ የወለደችው ያለች ወደ ሌላ መሄዱ አግባብነት የለውም። እኔም አልደግፍም። ስለዚህ ደግሞ እንደሰማሁት ከሆነ አሁን ከዚህ በኋላ ወደ እሷ ደግሞ አሁን መምጣቱ ያችኛዋን ምን እንዳደረገ በምን ኬዝ ወደዚህ መምጣት እንደፈለገ እሱንም ያው ገና በሂደት ያው የሚጣራ ጉዳይ ይሆናልና በእርግጥ
ይህን ማድረጉ ትንሽ እኔን አስከፍቶኛል። ልጄንም ቅር አድርጓታል። ውብዬንም ቅር አሰኝቷታል እና በጣም እኔንም ተሰምቶኛል። አግባብነት የለውም የሚል ሀሳብ አለኝ። ከዚህ ድርጊቱ ተቆጥቦ በሰላም ከቤተሰቡ ጋር በሰላም እንዲኖር ተሳስቦ አብሮ እንዲኖሩ ተሳስበውና አብሮ ተረዳድተው እንዲኖሩ ነው። አሁን እሷ ከወደደች በኋላ ደግሞ ለመግባት እሱ ሲል እሷም ደግሞ ፈቃደኛ ባለመሆኗ እስካሁን ድረስ ውጪ እንዳለ ነው እና የሚታወቀው እና እስካሁን ድረስ ለእኔም ስልክም ማነሳም በደውልም ከኔ ጋርም አይገናኝም። ስለዚህ ይህ አይነት ችግር ስላለበት ይህን ችግር ደግሞ የሚሄዱ ሰዎች በአግባቡ አነጋግረው እንግዲህ ወደ ማስታረቁ ሂደት የሚሄዱበትን መንገድ እንዲያመቻቹ ብዬ እላለሁ። አመሰግናለሁ። እሺ እንግዲህ አባትም ትንሽ እያደላ ነው ስኔ ወደ ልጁ። መታረቅ ጥሩ ነው፣ ማስታረቁ ጥሩ ነው። እናስታርቃለን። ግን ሲታረቅስ እንዴት ነው የሚሆነው? ውብዬስ እንዴት ትቀበላለች የሚለውም ነገር አለ፣ ያሳስበኛል። የቁጣ እንኳን መንፈስ አልታየበትም። እንዴት ነው አንተ ለልጅ እያደላ ነው? እና እንካስቲ እሺ አጥፍቷል ብያለሁ እኮ። አጥፍቷል ማለት ቀላል አይደለም፣ ትክክል አይደለም። እንዴት እንዲያደርጋል? በስነ ምግባር ታንጾ ያደገ ልጅ በ40 ቀን ክርስትና ተቀብሎ እምነቱን እየተከተለ ያለ ልጅ ስጋ ደሙን የተቀበለ ሰው እንዲህ አይነት ድርጊት ይፈጽማል? በጣም አስነዋሪ ነውና ምን ልሁን? ድሮማ ናሆምን እኔ አስሬ እኮ የምገርፍ ሰው ነበርኩ። ዛሬ ደግሞ ያው ባለትዳር ነውና እሱ በቤቱ የሚኖር ስለሆነ በራሱ የሚተዳደር ስለሆነ አሁን መግረፍ አልችልም፣ በራሱ ስላለ ማለት ነው። ብገርፈው አልጠላም። ምን ላድርግ ታዲያ? እና አጥፍቷል እንግዲህ ውብዬንም ቅር አሰኝቷታል። ስለዚህ ያለው ነገር ወደፊት እንግዲህ በእርግጥ ይሄን አሁን እንግዲህ ይቅርታ ማድረግም ያለ ነገር ነው። እንግዲህ ያጠፋው ጥፋት ነው፣ እንደ ጥፋት ተቆጥሮ እንግዲህ ውብዬንም ደግሞ ጉዳዩን ነግሮ ወደ ሰላም መንገድ እንዲመጣ ነው የኔ ሀሳብ ማለት ነው። ጥፋቱ ጥፋተኛ ነው። ጥፋተኛ ነኝ ብሎ እሱ ይቅርታ ከጠየቀ ወደ ማስታረቁ ወደ ሰላማዊ መንገድ የሚመጣበት ሁኔታ እንዲመቻች ነው የምለው እኔ ራሴ ብለው ማለት ነው። ሀሳቤን ይሄን ነው የማቀርበው። ስለዚህ ጥፋት ነው፣ ሙሉ በሙሉ አጥፍቷል ይህን ማድረጉ ማለት ነው። የህግ ባለቤቱ እያለች ከህግ ባለቤቱ ውጪ እንዲህ አይነት ድርጊት ማድረጉ ራሱ አጸያፊና አስነዋሪ ተግባር ስለሆነ ከዚህ መጥፎ ተግባር እንዲቆጠብ፣ ራሱን እንዲማር፣ ልጆቹንም በአግባቡ እንዲያሳድግ፣ ወደዚህ አዲስ ዓለም የመጣችውንም ተንከባክቦ እንዲያሳድግ፣ ያደገውንም ልጅ ደግሞ ጥሩ ደረጃ በስነ ምግባር የታነጸ እንዲሆን ማድረግ ከሱ ይጠበቃል ብዬ እላለሁ። አመሰግናለሁ። ጥሩ ነው። እስቲ ለማንኛውም እንግዲህ ናሆም ይህን ቪዲዮ የምታይ ከሆነ ነግሬሃለሁ፣ ጣለው እኔ ለማንኛውም ግን እንደ ሪሞርክ ከኋላ እያስከተልክ ያለውን ነገር ቶሎ ብለህ በአሁኑ ሰዓት ከዛሬ ጀምሮ እኔ የምነግርህን ስማ፣ ብትተው ይሻላል። በኋላ ለህይወትህ፣ ለቤትህ፣ ለትዳርህ፣ ለልጆችህ በጣም መጥፎ ነገር እየሆነ ነው። ራስን እየጎዳ ነው። ይታወቅ። አሁን በደስታ ሰዓት ሀዘን እየለበስክ ነው። ቢቻልህ እኔ የምነግርህን ስማኝ። እንደ እናት ነው የምመክርህ። አሁን ከዚህ በኋላ ምንም እኔ ለአንተ ምራራው ነገር እንደሌለ ታውቃለህ። ምንም ርህራሄ የለኝም እዚህ ጋር። ስለዚህ ያለውን ነገር እመጣለሁ። ስመጣ ግን ምን መሆን እንዳለበት እዛው ነው የምናወራው። እዛው ነው። እችን ደግሞ በአጠቃላይ ያለውን ሂደት በአጠቃላይ ቤተሰብ ደግሞ ማወቅ አለባቸው። እና ለማንኛውም እግዚአብሔር አምላክ ሰላሙና ጤናውን ይስጠን። እንግዲህ ቤተሰብ እንግዲህ ወድጄ አይደለም ዛሬ በዚህ አይነት መልክ የቀረብኩት። ያለው ነገር ትንሽ ስላስጨናነቀኝ ነው። በኮመንት ሀሳባችሁን ግለጹልኝ። ምን ማድረግ እንዳለብኝ እሄዳለሁ። ከብዙሃን የሚመጡ አስተያየቶች ድጋፍ ስላላቸው እንግዲህ ኮመንታችሁን እንዳትረሱ። ጥሩ ኮመንት እየሰጣችሁኝ ጥሩም ሆነ መጥፎ ዋናው አስተማሪ የሚሆን ኮመንት ስጡኝ። ምን አድርጌ መመለስ እንደምችል ምን አድርጌ
ማስታረቅ እንደምችል እንግዲህ ግራ ግብት ስላለኝ ነው። ልጆቹም ያለ አባት ማደግ የለባቸውም። እሷም ያለ ባለቤቷ ምንም ብትሆን በቤተ ክርስቲያን ስርዓት ነው የተጋቡት። መለያየት የለባቸውም። ምን መሆን እንዳለበት ነገሮችን አጣርቼ ነው። ግን ከእሷ ውጭ የዋለ ከሆነም ነገሮችን ካጣራው በኋላ ነው መሆን ያለበት። የቤተ ክርስቲያናችን ዶክትሪን አለ። ዶክትሪናችን ምን ይላል የሚለውንም እናንተ ታውቃላችሁ፣ ብዙዎቻችሁ ቤተሰብ ይሆናችሁ። ስለዚህ ያንንም ነገር አጣርቼ ያለውን ነገር ለእናንተም ግልጽ አድርጌ በቪዲዮ ያሳያችኋለሁ። እስከዛው ድረስ እግዚአብሔር ሰላምና ጤናውን ይስጠን። እንግዲህ ፎሎ አድርጉኝ፣ እንግዲህ ሰብስክራይብ አድርጉኝ፣ ደግፉኝ፣ አበረታቱኝ። እንግዲህ በእንዲህ አይነት መልክ ዛሬ በዚህ አይነት ብመጣ ነገ በሌላ ነገር በደስታ እንደገናም ደግሞ በትምህርት ልመጣ ስለምችል ጊዜና ሰዓት እያጠረኝና አንዳንድ ነገሮችን ለእናንተ እንዳላስተላልፍ እያደረገኝ ስለሆነ ነው። ቤተሰብ እንግዲህ አበረታቱኝ፣ ፎሎ አድርጉኝ። እንግዲህ ሁሉም ነገር እግዚአብሔር እስከዛው ድረስ በሰላም ያድርሰን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። እናንተን ባላችሁበት ሁሉ ሰላሙን ጤናውን ይስጣችሁ። አመሰግናለሁ።